ሰላም ለሁላችሁ ይህንን ድምጽ ለምትሰሙ ሁሉ ይሁን። እግዚአብሔር አምላካችን የተባረከ ይሁን። አሁን ይህንን ቪዲዮ ሊሰራ የቻልኩትኝ እግዚአብሔርን ለማመስገን ነው። ምስጋና የሚገባውን እግዚአብሔርን ለማመስገን ነው የመጣሁትኝ። አሁን በዚህ ይህንን ቪዲዮ በሚሰራበት ጊዜ ወይ ያ ቀን ጁን 30 ሰኔ 30 ነው። ብዙ በዚህ ቀን ላይ ጠላት ያወጀ አዋጅ ነበረ። ነገር ግን በቀኑ ውስጥ ይኸው አለን። ምንም ነገር እንደታሰበው አልተፈጠረም። ምክንያቱም እኛን የሚጠብቅ እግዚአብሔር እርሱ ሕያው ስለሆነ፣ እርሱ የማይተኛ ስለሆነ፣ የማይደክም ስለሆነ ከጠላት ሐሳብ ይልቅ ከሰዎች ሐሳብ ይልቅ የእግዚአብሔር ሐሳብ ከፍ ያለ ነው። ስለዚህ እግዚአብሔር ጠብቆናል። በዚህ ቀን በጁን 30 የሥራ ቦታችንን ዘግተናል። ነገሮች እስኪረጋጉም ድረስ እናም ደግሞ እኛም ራሳችንን ማየት ስላለብን እንጂ ሌላ ብዙ ነገር ስለተፈጠረ አይደለም። የሚያሰጋ ነገር ስላለ አይደለም የዘጋ ነው። እንደኔ እምነት እንደዚህ ነው እና ደስ ብሎኛል፣ በጣም ደስ ብሎኛል። ለምን እንደውም ወርከሮች፣ ሰራተኞች ወይ ደግሞ ስደተኞች በሚሰሩበት ቦታ ሁሉ የሚሰሩት እረፍት እንዲያገኙ ሆኗል እና ራሳቸውን እንዲያዩ ከአምላካቸው ጋር እንዲገናኙ፣ እንዲጸልዩ፣ አእምሯቸውን ሪፍሬሽ እንዲያደርጉ፣ እንዲያድሱ ጊዜ ተሰጥቷቸዋል። ቢዝነሳቸውን ዘግተው በግሩፕን ቁጭ ብለው ሊሆን ይችላል። እያንዳንዱ ሰው ደግሞ ብቻውንም ሾፕ ውስጥ ቁጭ ብለውም ሊሆን ይችላል። በዚያ ጊዜ ግን ራሱን ያያል፣ በቃ አእምሮን ያድሳል ማለት ነው። እኔ በበኩሌ የዘጋሁት በፍርሃት አይደለም። ከዚህ በፊትም ይሄ ቀን ሰላም እንደሚሆን በእምነት አውቅ ነበር። አሁንም ደግሞ ሰላም እንደሚሆን ከዚህ በኋላም ያሉት ቀናቶች ሰላም እንደሆኑ አምናለሁ። ምክንያቱም ሙሉ በሙሉ እምነቴ በእግዚአብሔር ስለሆነ ማለት ነው። እና ይህ ቀን ሰላም የሆነው አንድ ነገር ሳልል የማላልፈው ነገር፣ ይህ ቀን ሰላም የሆነው በሀገራችን እናቶች፣ አባቶች፣ ወጣቶች እንዲሁም ደግሞ ራሳቸውን በማያውቁ እንኳን ልጆች ጸሎት የተነሳ ነው። ከእናንተ ጸሎት የተነሳ ነው ይሄ ቀን ሰላም ሊሆን የቻለው። ከእናንተ ጸሎት እግዚአብሔር የእናንተን ጸሎት፣ የእናቶቻችንን ጸሎት፣ የአባቶቻችንን፣ የወንድም እህቶቻችንን ጸሎት ስለሰማ ነው እግዚአብሔር ይህንን ቀን ሰላም ሊያደርግ እኛንም ሊያሳርፈን የቻለው። ጸሎት የሚሰማ አምላክ አለን። አሜን። የሚሰማ አምላክ አለ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ብሎ መጽሐፍ እንደሚናገር ችግር ይዘን ችግራችንን ለእግዚአብሔር ስናሳይ፣ ያለብንን ሁኔታ ለእግዚአብሔር ስናሳይ፣ እናቶቻችን የኛን ችግር የኛን የምናልፍበትን ሁኔታ መከራችንን አንስተው ለእግዚአብሔር አሳይተውታል። አባቶቻችን እንደዚህ ያደርገዋሉ፣ እህቶቻችን እንደዚህ ያደርገዋሉ። ስለዚህ እግዚአብሔር ጸሎት የሚበላ አይደለም። ልክ እንደማይሰማ ነገር አድርጎ ጆሮውን ዘውር የሚያደርግ አይደለም። የእግዚአብሔር ጆሮዎች ወደ እኛ ነው፣ ወደ እናንተ። ስለዚህ ይህ ቀን መልካም ከሆነ፣ ሰላም ከሆነ፣ ሰላም ሊሆን የቻለው በእናቶቻችን በእናንተ ጸሎት የተነሳ ነው እና እግዚአብሔርን አመስግኑ። ከዚህ በኋላም ባሉት ዘመናት ሳውዝ አፍሪካን፣ መላ የአፍሪካ አገራትን እንዲሁም ደግሞ አውሮፓን እንዲሁም ዩናይትድ ስቴትስን እግዚአብሔር ይጠብቃል።
ይጠብቀናል። ስደተኞችን እግዚአብሔር ይጠብቃል። እግዚአብሔር ለስደተኞች ይጠነቀቃል። ዛሬም ብቻ አይደለም ይሄንን ያየ ነው። በድሮም ዘመን በመጽሐፍ ቅዱስ በተጻፈበት በዚያ ጊዜም በድሮም ዘመን እግዚአብሔር ስደተኞችን የሚጠብቅ ለስደተኞች የሚጠነቀቅ ስደተኞችን የሚያስብ የሚሸከም አምላክ ነው ያለን። አልተቀየረም። እግዚአብሔር ትላንትና ዛሬም እስከ ለዘላለም ድረስ ሕያው ሆኖ ይኖራል። ሕያው ነው። ጌታ ይባረክ። ስለዚህ ቀን ደግሜ ጌታን አመሰግነዋለሁ። ብዙ የጠላት ሐሳብ ነበረ፣ እግዚአብሔር ግን አክሽፎታል። ልክ ሃማ በመርዶኪዮስና በአይሁድ ላይ ያቀደውን እቅድ እግዚአብሔር እንዳከሸፈው ነገሩን ሁሉ ገልብጦ እግዚአብሔር አይሁድን ከፍ ከፍ እንዳደረጋቸው በሃማ ሐሳብ ሊሰቀል የታሰበውን መርዶኪዮስን እግዚአብሔር ከፍ ከፍ እንዳደረገው ለመርዶኪዮስ በተዘጋጀበት በዚያ መስቀል ላይ ሃማ እንደተሰቀለ እግዚአብሔር ሰዎቹን ህዝቡን ከፍ ከፍ ማድረግ ይችልበታል። እና በስደት ዓለም ያላችሁት ሁላችሁም እግዚአብሔር አንተን ከፍ ከፍ ማድረግ ይችላል። እኛን ከፍ ማድረግ ይችላል። እግዚአብሔር ከናንተ ጋር ነው። እግዚአብሔር ከኛ ጋር ነው። ስለዚህ ስለሚፈጠሩት ሁኔታዎች ከመስጋት ባለፈ ከመፍራት ባለፈ በእግዚአብሔር መተማመንን መማር አለባችሁ። በእግዚአብሔር መተማመንን እምነትን በእግዚአብሔር ላይ ማድረግን መማር አለባችሁ ብዬ አስባለሁ። እና ብዙ ወሬ እየሰማችሁ አትፍሩ። ብዙ ሶሻል ሚዲያ የሚሆኑ የሚፈጠሩ ነገሮችን እነርሱን ነገሮች እየሰማችሁ እየተከታተላችሁ ልባችሁን ለስጋት ለፍርሃት አሳልፋችሁ አትስጡ። ምክንያቱም ሁሉም ነገር የሚሰማው የሚታየው ነገር ሪያሊቲ አይደለም። መሬት ላይ ወርዳችሁ ሲታዩት ያ የምትሰሙትና በሶሻል ሚዲያ የሚሆነው ነገር ትክክልና እውነት አይደለም አብዛኛውን ጊዜ። ስለዚህ ልባችሁ አይደንግጥ፣ አይፍራ። ጸሎታችሁም ስለተሰማ እግዚአብሔርን አመስግኑ። ወንድም አቤነዘር ነኝ። ተባረኩ።